ፍሬድ ትራምፕ በ1930 የ25 ዓመት ወጣት እያለ በኒውዮርክ ወደሚገኝ አንድ የምሽት መዝናኛ ቦታ ያመራል። በዚህ ችለት በመዝናኛ ቤቱ ከወደ ስኮትላንድ የተሻለ ኑሮና ስራ ፍለጋ ከመጣችው ማሪ አናማክ ሊዮድ ጋር ተዋወቁ። ፍሬድ ወደ ቤት እንደተመለሰ ለእናቱ በደስታ እየተፍነከነከ የወደፊት ውሃ አጣጭን ዛሬ ያገኘኋት፣ ትዳር መስርተን ደስተኛ ሕይወትን እንመራለን ሲል አጫወታት። ይቺ ሴት ያሁኑ ያወዛጋቢው ፕሬዝዳንት የዶናልድ ትራምፕ እናት ለመሆን በቃች። ለመሆኑ የዶናልድ ትራምፕ ታሪክ ምን ይመስላል? የትውልድ ሐረጉስ የሚመዘዘው ከየት ነው? እውነት ስደተኞችን አብዝቶ የሚጠላው ፕሬዝዳንት በእርግጥም ዘርማንዘሮቹ ስደተኛ የሚለውን ቃል አያውቁት ይሆን? በዚህ ቪዲዮ የምናይ ይሆናል። የተወደዳችሁ ተከታታዮቻችን እንዲህ አይነት ዓለም አቀፍ ታሪኮችን፣ ሀገራትን፣ ግለሰቦችን ታሪክ እየዳሰስን ወደ እናንተ ለማድረስ እነሆ በዚህ መንገድ ጉዟችንን ጀምረናል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። 45ኛውና 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምንም እንኳን በሀገራቸው በሪል ስቴትና በመዝናኛ ዘርፍ የታወቁ ሀብታም ነጋዴ ቢሆኑም በመላው ዓለም ለመታወቅ የበቁት እንደ አውሮፓውያን አቆጣጠር ሰኔ 16 ቀን 2015 ዓ.ም ኒውዮርክ በሚገኘው ትራምፕ ታወር ላይ ሆነው በ2016 ለሚካሄደው ፕሬዝዳንታዊ ምርጫ ሪፐብሊካን ፓርቲን ወክለው እንደሚወዳደሩ ለመጀመሪያ ጊዜ ጋዜጣዊ መግለጫ ከሰጡ በኋላ ነው። ሰውየው በዚህ ወቅት ባሰሙት ንግግር የዓለምን ኢኮኖሚና ፖለቲካ የምትዘውረውን ሀገር ይመራሉ ብሎ ለማሰብ ከባድ የነበረ ቢሆንም ተፎካካሪያቸውን አሸንፈው ወደ ነጩ ቤተ መንግሥት ከመግባት ያገዳቸው አልነበረም። በጊዜው በሰጡት መግለጫ የአሜሪካ ኢኮኖሚ እንዲያንሰራራ የሚያስችሉ ፖሊሲዎችን እተገብራለሁ፣ እንዲሁም ወደ አሜሪካ የገቡና የሚገቡ ስደተኞችን አባረራለሁ። እነሱ የአሜሪካውያንን የሥራ ዕድል እየቀሙ ነው። አሜሪካ ቅድሚያ ለአሜሪካውያን ትሰጣለች። በሀገሪቱ የሚገኙ ስደተኞች በተለያዩ የወንጀል ድርጊቶች ላይ ተሳታፊ በመሆናቸው አልታገሳቸውም። ከሜክሲኮና ከሌሎች ሀገራት በርካታ ስደተኞች በሕገወጥ መንገድ ወደ አሜሪካ ይገባሉ። ወደ አሜሪካ ሲመጡም አደንዛዥ ዕፅ በማዘዋወር የተደራጀ የወንጀል ድርጊት በመፈጸም እንዲሁም ሴቶችን አስገድዶ በመድፈር ይሳተፋሉ። ከስደተኞች በጣም ጥቂቶች ብቻ በመልካም ተግባር ላይ ተሰማርተው ይገኛሉ። በመሆኑም ስደተኞችን ወደ መጡበት አንጠልጥዬ እልካቸዋለሁ የሚል አስደንጋጭ መግለጫ ከሰጡ በኋላ መነጋገሪያ ለመሆን ጊዜ አልፈጀባቸውም ነበር። ይህ ንግግራቸው ከተለያየ አቅጣጫ ውግዘት እንዲያስተናግዱ ቢያደርጋቸውም እሳቸው ግን ሐሳቡን ተግባራዊ ከማድረግ ወደ ኋላ እንደማይሉ በምርጫ ቅስቀሳቸው በተደጋጋሚ ተጠቅመውበታል። ቀኝ አክራሪ ደጋፊዎችን ለማፍራትም አስችሏቸዋል። ሜክ አሜሪካ ግሬት አጌን ወይም አሜሪካን እንደገና ወደ ታላቅነቷ እንመልሳታለን የሚለውን የ40ኛው የአሜሪካ ፕሬዝዳንት ሮናልድ ሬገን መፈክር በመጠቀም በአሜሪካ አካታች የዲሞክራሲ ባህል ያልተለመዱና አንድ እጩ ፕሬዝዳንት ለመፈጸም ቀርቶ ለመናገር የማይደፍራቸው ንግግሮች ማድረጋቸውን ሳያቋርጡ ሂላሪ ክሊንተንን በማሸነፍ ፕሬዝዳንት ለመሆን በቅተዋል። ይሁን እንጂ የዛሬው ጉዳያችን የፕሬዝዳንቱን የፖለቲካ ጉዞ ለመዘርዘር ያለም አይደለም። ይልቁንም ፕሬዝዳንቱ ይህን በመሰለ የመረረ የስደተኞች ጥላቻ ለምን ይሆን የተጠመዱት? የእሳቸውስ ቤተሰብ ከስደት ጋር የሚያገናኘው ነገር አይኖር ይሆን የሚለውን ለመቃኘት ያሰበ እንጂ። መቼም የፕሬዝዳንቱን ንግግርና ተግባር ለተከታተለ የእርሳቸው የቤተሰብ ሁኔታ ምን ይመስል ይሆን? አሜሪካን የፈጠሯት እነርሱ የሆኑ ብሎ መጠየቁ የሚቀር አይደለም። የቤተሰባቸው የኋላ ታሪክ ሲፈተሽ እሳቸውም በእናታቸውም ሆነ በአባታቸው የተሻለ ኑሮ ፍለጋ ወደ አሜሪካ በስደት ከመጡ ቤተሰቦች መወለዳቸውን የቤተሰባቸው ግለ ታሪክ ያስረዳል። ፕሬዝዳንቱ ከወላጆቻቸው በተጨማሪ በትዳር አብረዋቸው ከኖሩት 3 የትዳር አጋሮቻቸው መካከል 2 በስደት ወደ አሜሪካ የገቡ ናቸው። እንዴት የሚለውን የእያንዳንዱን ቤተሰብ ታሪክ ባጭሩ ለመዳሰስ እንሞክራለን። CNN እንደ አውሮፓውያን አቆጣጠር ህዳር 23 ቀን 2016 ይዞት በወጣው ዘገባ የዶናልድ ትራምፕ አያት ፍሬድሪክ ትራምፕ ከጀርመን ወደ አሜሪካ በስደት የመጡ መሆናቸውን ጀርመናዊው የታሪክ ተመራማሪ ሮላንድ ፖልን ዋቢ አድርጎ ዘግቧል። ፍሬድሪክ ትራምፕ በጀርመን የባቫሪያን ግዛት የተወለዱ ሲሆን በጊዜው በትውልድ ሀገራቸው ጀርመን ለ2 ዓመት ያህል ወታደራዊ የግዳጅ አገልግሎት መስጠት ይጠበቅባቸው ነበር። ይህን የግዳጅ አገልግሎት ለማምለጥ በ16 ዓመታቸው በመርከብ ከጀርመን ወደ አሜሪካ ኒውዮርክ ተሰደዱ።
ኒውዮርክ የተወሰኑ ዓመታትን ከቆዩ በኋላ በ1891 ወደ ሲያትል በመሄድ ሬስቶራንትና መጠጥ ቤቶችን በመክፈት ሥራ መጀመራቸውን የታሪክ ማህደራቸው ያስረዳል። በሲያትል በጀመሩት የንግድ ሥራ ውጤታማ የሆኑት ፍሬድሪክ ትራምፕ ከሲያትል ከተማ 19 ኪሎ ሜትር ርቀት ላይ በምትገኘው ፓይን ሐይቅ አካባቢ 16 ሄክታር የግንባታ መሬት ለመግዛት በቅተዋል። ይህ የመሬት ግዥ የትራምፕ ቤተሰብ የመጀመሪያ የሪል ስቴት ግዥ ሆኖ ተመዝግቧል። ፍሬድሪክ ትራምፕ ለ16 ዓመታት በአሜሪካ ከቆዩ በኋላ በ1901 ወደ ትውልድ ሀገራቸው ጀርመን ሀብትና ንብረት አፍርተው ተመለሱ። ከሀገራቸው የግዳጅ ወታደራዊ አገልግሎትን ለማምለጥ በአሜሪካ ዓመታትን በስደት ቢገፉም ትዳር ለመመስረት ግን አልደፈሩም። ወደ ሀገራቸው ተመልሰው በ11 ዓመት ከምታንሳቸው ጎረቤታቸው ኤልሳቤጥ ክርስቶስ ጋር ትዳር መስርተዋል። ጥንዶቹ በሀገራቸው ወግና ባህል በትዳር ከተጣመሩ በኋላ ወደ አሜሪካ ኒውዮርክ መጡ። በአሜሪካ የመጀመሪያ ሴት ልጃቸውን ከወለዱ ከወራት በኋላ ኤልሳቤጥ የሀገሯንና የቤተሰቧን ናፍቆት መቋቋም ባለመቻሏ ቤተሰቡ ወደ ጀርመን ተመለሰ። በዚህን ጊዜ የትራምፕ ቤተሰብ ከሀገሪቱ መንግሥት ያልጠበቀው መርዶ ተነገረው። ፍሬድሪክ ትራምፕ ወደ አሜሪካ የተሰደደው የ2 ዓመት ወታደራዊ ግዳጅ ላለመስጠት መሆኑ ተደረሰበት። ለዚህ ጥፋቱ ደግሞ የተወሰነበት ቅጣት በ8 ሳምንታት ውስጥ ጀርመንን ለቆ እንዲወጣ የሚል ሆነ። ይህ አስደንጋጭ መርዶ የተወሰነባቸው ጥንዶቹ በጀርመን ለመቆየት ቅጣቱ እንዲነሳለት ወይም በሌላ ቅጣት እንዲቀየርለት ያደረገው ጥረት ፍሬ ማፍራት ሳይችል ቀርቶ የትውልድ አገሩ ጀርመንን ለመጨረሻ ጊዜ ተሰናብቶ ፍሬድሪክ ትራምፕ ወደ ኒውዮርክ ተመለሰ። በ1905 ሰኔ ወር ላይ ኒውዮርክ የደረሱት የትራምፕ ቤተሰቦች ከወራት ቆይታ በኋላ ሁለተኛ ልጃቸው የሆነውን የዶናልድ ትራምፕን አባት ፍሬድ ትራምፕን ወለዱ። በዚህ ወቅት ፍሬድሪክ ትራምፕ በኒውዮርክ ጃማይካ ጎዳና የመኖሪያ ሕንፃ በመግዛት በርካታ ክፍሎችን ለመኖሪያ ቤት ለማከራየት ችለዋል። ከሪል ስቴት ግዥና ግንባታ በተጨማሪ በሆቴል ሥራ አስኪያጅነት ዘርፍ በመሰማራት ሀብት ማፍራት ችለዋል። ፍሬድሪክ ትራምፕ በሀብት ጎዳና ላይ መጓዙን ቢቀጥልም በ1918 በአውሮፓና በሰሜን አሜሪካ በተከሰተው ስፓኒሽ ፍሉ ወይም የስፔን ጉንፋን በመባል በሚጠራው ወረርሽኝ ምክንያት በ49 ዓመቱ ድንገት ሕይወቱ ማለፉን የትራምፕ ቤተሰብ ሕይወት ታሪክ ጸሐፊ ግዌንዶ ብሌየር ጽፏል። የስፓኒሽ ፍሉ በሀገራችን በ1910 አካባቢ በአዲስ አበባ የበርካታ ሰዎችን ሕይወት የቀጠፈው የህዳር በሽታ በመባል የሚጠራው ወረርሽኝ ነው። በዚህ በሽታ አልጋ ወራሽ ተፈሪ መኮንንን ጨምሮ በርካቶች ከህመሙ ሲያገግሙ፣ ሌሎች ደግሞ ቀባሪ ለማግኘት እስከሚቸግር ድረስ ሕይወታቸው አልፏል። ፍሬድሪክ ትራምፕ አንድ ሴትና 2 ወንድ ልጆችን ወልደው ከሞቱ በኋላ ሥራውን የማስቀጠልና የቤተሰቡን ሕይወት የመምራት ኃላፊነት በዶናልድ ትራምፕ አባት ፍሬድና በእናቱ ኤልሳቤጥ ላይ ወደቀ። ታዳጊው ፍሬድም ታታሪ ሰራተኛ በመሆን ሕይወቱን ለመለወጥ ጥረት አድርጓል። ዕድሜው 21 ዓመት ሲደርስም በአባቱ የተጀመረውን የሪል ስቴት ንግድ ዘርፍ በከፍተኛ ፍጥነት በማሳደግ ስኬታማ ለመሆን በቅቷል። በ1933 በኒውዮርክ ከተማ ዘመናዊ የገበያ አዳራሽ ገንብቷል። በኒውዮርክ ከተማ ብቻ ከ27000 በላይ ቤቶችን በመገንባት በሽያጭና ለኪራይ አገልግሎት በማብቃት ስኬታማ የሪል ስቴት ዘርፍ ባለሀብት ለመሆን ችሏል። ፍሬድ ትራምፕ በ1930 የ25 ዓመት ወጣት እያለ በኒውዮርክ ወደሚገኝ አንድ የምሽት መዝናኛ ቦታ ያመራል። በዚህች ዕለት በመዝናኛ ቤቱ ከወደ ስኮትላንድ የተሻለ ኑሮና ሥራ ፍለጋ ከመጣችው ማሪ አናማክ ሊዮድ ጋር ተዋወቁ። ፍሬድ ወደ ቤት እንደተመለሰ ለእናቱ በደስታ እየተፍነከነከ የወደፊት ውሃ አጣጬን ዛሬ ያገኘኋት፣ ትዳር መስርተን ደስተኛ ሕይወት እንመራለን ሲል አጫወታት። ለእናቱ በመጀመሪያ ቀን ትውውቅ የገባው ቃል ሰምሮለት ከ6 ዓመታት ቆይታ በኋላ ቀለል ባለ ድግስ ከማሪያ ጋር ትዳር መሰረተ። ማሪያም ትዳር ከመሰረተች በኋላ የአሜሪካ ዜግነት ማግኘቷ ይነገራል። ጥንዶቹ ትዳራቸው ጸንቶ 5 ልጆችን ያፈሩ ሲሆን የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ1946 የቤተሰቡ 4ኛ ልጅ በመሆን ይችን ምድር ተቀላቅለዋል። ዶናልድ ትራምፕ በተወለዱበት ወቅት የትራምፕ ቤተሰብ በሀብት ማማ ላይ የተሰቀለበት ወርቃማ ጊዜ ነበር። የሪል ስቴት ተቋማቸው በኒውዮርክና በሌሎች ትልልቅ የአሜሪካ ከተሞች ዝናው የናኘ የሪል ስቴት ድርጅት ሆኗል። ዶናልድ ትራምፕም በምቾትና በእንክብካቤ ተንደላቀው አድገዋል።
በ1940ዎቹ በሀብትና በዝና እየናኘ ለመጣው ለትራምፕ ቤተሰብ ሁለተኛው የዓለም ጦርነት አስቸጋሪ ሁኔታዎችን ይዞ መጣ። ፍሬድ ትራምፕ ቤተሰቦቹ ከጀርመን ወደ አሜሪካ በስደት የመጡ በመሆናቸው እርሱንና ድርጅቱን ከናዚ ጀርመን ጋር ግንኙነት ሊኖራቸው ይችላል በሚል በጥርጣሬ መታየት ጀመረ። በጦርነቱ ናዚ ጀርመን በሚሊዮን የሚቆጠሩ አይሁዶችን በዘግናኝ ሁኔታ መጨፍጨፉ በአሜሪካና በሌሎች ሀገራት የሚኖሩ የጀርመን ተወላጆች በከፍተኛ ጥርጣሬ የሚታዩበት ወቅት ነበር። ፍሬድ ትራምፕም ይህ ሁኔታ በንግድ ሕይወቱና በቤተሰቡ ላይ የሚያሳርፈውን ተጽዕኖ በመረዳት ይመስላል ቤተሰቦቹ ከጀርመን ጋር የሚያገናኛቸው ነገር እንደሌለውና ከስዊድን ወደ አሜሪካ የመጡ መሆናቸውን በመናገር የጀርመን የዘር ሐረግ እንደሌለው በይፋ በመካድ ተናገረ። የአይሁድ ማህበረሰብ ደጋፊ መሆኑንም በተደጋጋሚ ተናገረ። ከንግግር ባለፈም በተለያዩ የገቢ ማሰባሰቢያ ዝግጅቶች ላይ በንቃት በመሳተፍ ድጋፍና እገዛ አድርጓል። በ1980ዎቹ በተባበሩ መንግስታት ድርጅት የእስራኤል አምባሳደር የነበሩት የአሁኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጥብቅ ወዳጅነት መመስረታቸውም ይነገራል። ምናልባትም ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ኔታንያሁ ዋይት ሃውስን ከውጭ ሀገራት መሪዎች የመጀመሪያው ተጋባዥ እንግዳ ያደረጓቸውና ለእስራኤል ከማንም በላይ ተቆርቋሪና ጠበቃ ሆነው ለመታየት መሞከራቸው የአባታቸውና የኔታንያሁ የቀደመ ወዳጅነት ፍሬ ሳይሆን እንደማይቀር ይታመናል። ዶናልድ ትራምፕ በ7 ዓመታቸው ትምህርት የጀመሩ ሲሆን ባሪያቸውም ከሕፃንነታቸው ጀምሮ አስቸጋሪ እንደነበር ይነገራል። አባታቸው በትምህርታቸው እንዲጠነክሩና የተሻለ ደረጃ እንዲደርሱ የተለየ ድጋፍና ክትትል ያደርጉላቸው ነበር። ምንም እንኳ ትራምፕ የቤተሰቡ 4ኛ ልጅ ቢሆኑም ከታላላቆቻቸው በተሻለ በአባታቸው ይወደዱና ይደገፉ ነበር። በ1968 ከፔንሲልቬኒያ ዩኒቨርሲቲ በኢኮኖሚክስ በመጀመሪያ ዲግሪ ተመርቀዋል። ትምህርታቸውን እንዳጠናቀቁም በአባታቸው የሪል ስቴት ድርጅት ውስጥ ሥራ ጀመሩ። በሥራቸውም ታታሪነታቸውን አስመሰከሩ። አባታቸውም በ1971 በ25 ዓመታቸው የሪል ስቴቱ ሥራ አስኪያጅ አደረጓቸው። ዶናልድ ትራምፕም የድርጅቱን ስም ትራምፕ ኦርጋናይዜሽን በሚል ሰየሙት። ከሪል ስቴት በተጨማሪ በሆቴል፣ በሪዞርት፣ በጎልፍና በቁማር ዘርፍ ድርጅታቸውን በማስፋፋት የድርጅቱን እድገትና ትርፋማነት አጧጧፉት። የትራምፕ ድርጅት በሚያከራያቸውና በሚሸጣቸው ቤቶች እንዲሁም በሚቀጥራቸው ሰራተኞች ላይ የዘረኝነት መድሎ ይፈጽማል በሚል በተደጋጋሚ ክስ ቀርቦበታል። ድርጅቱ በትራምፕም ሆነ በአባታቸው በሚመራበት ጊዜ ከወቀሳ አላረፈም። ትራምፕ በድርጅታቸው ላይ መሰረተ ቢስ ክስ እየቀረበበት መሆኑን በመግለጽ በ1973 በመንግስት ላይ የስም ማጥፋት ክስ እስከ መመስረት ደርሰዋል። ከዚህ በተጨማሪ በግብር ስወራ ድርጅታቸው ተደጋግሞ ይከሰሳል። ዶናልድ ትራምፕ 3 ጊዜ ትዳር መስርተዋል። በትዳር ከተጣመሯቸው 3 ሴቶች መካከል 2ቱ በስደት ወደ አሜሪካ የመጡ መሆናቸውን የታሪክ ማህደራቸው ይናገራል። የመጀመሪያ የትዳር አጋራቸው የቼክ ሪፐብሊክ ተወላጅ የሆነችው ኢቫና ማሪያ ትራምፕ ስትሆን 3 ልጆችን ወልደዋል። ጥንዶቹ በ1977 ትዳር ከመመስረታቸው በፊት ኢቫና ከትውልድ ሀገሯ ወደ ካናዳ በመሄድ ትዳር መስርታ ትኖር ነበር። ከትዳር አጋሯ ጋር ከተለያየች በኋላ ወደ አሜሪካ ኒውዮርክ አምርታ በፋሽንና በሞዴሊንግ ዘርፍ ታዋቂ ለመሆን በቃች። ከትራምፕ ጋር በዚህ ወቅት ለመተዋወቅ ቻለች። ከትራምፕ ጋር በትዳር በቆየችባቸው ጊዜያት በትራምፕ ድርጅት ውስጥ በተለያዩ የኃላፊነት ቦታዎች አገልግላለች። ይሁን እንጂ ትዳራቸው ከ14 ዓመት በላይ መቆየት ሳይችል በፍች ተጠናቀቀ። ትራምፕ ከመጀመሪያ ባለቤታቸው ከተለያዩ በኋላ የሙዚቃና የፊልም ባለሙያ ከሆነችው ማርላ ማፕልስ ጋር በ1993 ሁለተኛ ትዳራቸውን መሰረቱ። አንድ ልጅ ከወለዱ በኋላ ይህም ትዳር ከ7 ዓመት በላይ መጽናት ሳይችል በፍች ተጠናቋል። ዶናልድ ትራምፕ ሶስተኛ ትዳራቸውን የመሰረቱት ከሞዴል ባለሙያዋ ሜላኒያ ትራምፕ ጋር ነው። ሜላኒያና ዶናልድ ትራምፕ በ2005 ትዳር የመሰረቱ ሲሆን አንድ ልጅ ወልደዋል። ሜላኒያ ትራምፕ በስሎቫኒያ የተወለዱ ሲሆን ወደ አሜሪካ ከመጓዛቸው በፊት በጣሊያኗ የፋሽን ከተማ ሚላንና በፈረንሳይ ፓሪስ በሙያቸው ታዋቂ ያደረጋቸውን ሥራ ሰርተዋል። ሜላኒያ ትራምፕ ወደ አሜሪካ ኒውዮርክ በ1996 የመጡ ሲሆን ከዶናልድ ትራምፕ ጋር ተዋውቀዋል። ፕሬዚዳንት ትራምፕ ባለቤታቸው ሜላኒያ አሁን ለደረሱበት ስኬት ዋነኛ ተዋናይ መሆናቸውን ተናግረዋል። እኔ ካለርሷ ጠንካራ ድጋፍና እገዛ ዛሬ ለደረስኩበት ስኬት አልበቃም ነበር። የኔ የስኬታማነት ምንጭ ሜላኒያ ናት በማለት ተናግረዋል። ትራምፕ በፕሬዝዳንታዊ የምርጫ ቅስቀሳቸው ወቅት ባለቤታቸው ከፍተኛ ድጋፍና እገዛን አድርገውላቸዋል። በተለይ ስማቸው በተለያዩ ወንጀል ድርጊቶች ሲነሳ
ከጎናቸው በመቆሟ ለስኬት መብቃታቸውን ደጋግመው ተናግረዋል። ወደ ነጩ ቤተ መንግሥት 2 ጊዜ ቀዳማዊ እመቤት በመሆን አብረዋቸው ገብተዋል። ትራምፕ ወላጆቻቸውም ሆኑ የትዳር አጋሮቻቸው ወደ ታላቁ ሀገር የመጡት በስደት የተሻለ ኑሮ ፈልገው መሆኑን የሕይወት ታሪካቸው ያስረዳል። ታዲያ እንዲህ የመረረ የስደተኛ ጥላቻ ላይ መጠመዳቸው ሚስጥሩ ምን ይሆን ብሎ መጠየቅ ቀላል ቢሆንም መልሱን ከራሳቸው ከትራምፕ ውጭ የሚያውቀው አለመኖሩ ነው። ፕሬዝዳንቱ ሁለተኛውን የሥልጣን ዘመናቸውን በጀመሩ በሰዓታት ውስጥ ስደተኞችን በማሰስና በቁጥጥር ስር በመዋል በወታደራዊ አውሮፕላን የሰው ልጅ ክብር በማይመጥን መልኩ መመለስ ጀምረዋል። ይህ ተግባራቸው ተጠናክሮ እንደሚቀጥልም ዝተዋል። ሀገራትም ዜጎቻቸው እንዲቀበሉ ማሳሰቢያና ማስፈራሪያ በማሽጎድጎድ ላይ ናቸው። ሲኤንኤን በ2016 ጀርመናዊውን የታሪክ ተመራማሪ ሮላንድ ፖልን ጠቅሶ በሰራው ዘገባ የትራምፕ አያት ፍሬድሪክ ትራምፕ ከባለቤታቸው ጋር ወደ ጀርመን በተመለሱበት ወቅት የጀርመን መንግስት ከሀገር እንዲወጡ ባያስገድዳቸው ኖሮ ኑሯቸውን በጀርመን የሚቀጥሉበት ሁኔታ ሊፈጠር ይችል ነበር። ያ ሁኔታ ተፈጥሮ ቢሆን ኖሮ ምናልባትም ዶናልድ ትራምፕን በአሜሪካ ላናገኛቸው እንችል ነበር። በመሆኑም ትራምፕ ከእንደዚህ አይነት አስተሳሰብና ተግባር ቢታቀቡ መልካም ነው በሚል መልእክት ነበር ሲኤንኤን ዘገባውን ያጠቃለለው።